ጊዜ ጸጋ ነው። ያበላሹትን ማስተካከል የሚቻልበት ያጎደሉትን መሙላት የሚቻልበት ጸጋ ነው። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን፣ ወንጀል ሰርተን ነበረ እዚህ ተውበት አይቻልም ቅጣት ብቻ ነው ያለው ተብለናል፣ ዱንያ ከመለሳችሁን እድሉን ካገኘን ተውበተን ተስተካክለን ጸድተን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደ ቀላል ያቃጠል ነው ቢሆንም በማላያኒ በማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመ ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ፣ መለስ ብሎ ያበላሹትን ማስተካከል ያጎደሉትን መሙላት ያስፈልጋል።